ሰበር ዜና አረጋ ከበደን ጨምሮ የአማራ ክልል ባለስልጣናት የብልጽግና ስብሰባ ረግጠው ወጡ። የአማራ ክልል ባለስልጣናት ባልተጠበቁ መልኩ አብይ ላይ አፈንግጠዋል። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ተአማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንትና ሼር እንድታደርጉ እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። ብልጽግና እየተናጠ ነው። ወጀቡን ማለፍ ተስኖት እየተንገዳገደ ነው። በተለይም የአማራ ክልል ባለስልጣናት ፍጹም ባልተጠበቀ መልኩ አደገኛ አቋም መያዛቸው ፓርቲውን እየሰነጠቀው ነው። በትላንትናው ዕለት ክፍፍሉን ለማርገብ ከፍተኛ የብልጽግና ባለስልጣናት ተሰብስበው የነበረ ቢሆንም አረጋ ከበደን ጨምሮ የአማራ ክልል ባለስልጣናት ስብሰባውን ረግጠው ወጥተዋል። ክስተቱ አብይን እጅግ ያስቆጣና ያበሳጨ ሆኗል። ሽመልስ በበኩላቸው ሁሉም አማራ ፋኖ ነው ሲሉ በንዴት ተናግረዋል። ከፕሪቶሪያ ስምምነት በኋላ ህወሓትን የናጠው ውስጣዊ ክፍፍል ወደ ብልጽግና ቤት ተዛምቷል። የህንፍሽፍሽ ንፋስ የብልጽግናዋን ጎጆ እያወዛወዛት ነው። አብይ ራሳቸውን ፕሬዝዳንት ለማድረግ ያቋቋሙት የምክክር ኮሚሽን ለራሳቸው መንግስትም አደጋን ጋርጧል። በምክክር ጉባኤው ላይ የአማራና የኦሮሞ ባለስልጣናት በተለይም በአዲስ አበባ ጉዳይ ሽኩቻ ውስጥ ገብተዋል። በትላንትናው ዕለትም በጉባኤው ጎን ለጎን የብልጽግና ከፍተኛ አመራሮች ይህንን ሽኩቻ ለማርገብ ተሰብስበው እንደነበረ ታውቋል። ነገር ግን አረጋ ከበደን ጨምሮ ከፍተኛ የአማራ አመራሮች ስብሰባውን ጥለው መውጣታቸው ተሰምቷል። አመራሮቹ ስብሰባውን ረግጠው እንዲወጡ ያደረጋቸው እነ ሽመልስ አብዲሳ አዲስ አበባ የኦሮሚያ መቀመጫ ትሁን ብላችሁ ፈርሙ የሚል ጫና በማድረጋቸው እንደሆነ ታውቋል። እና አረጋ ከበደ በፍጹም እንዲህ አናደርግም ሲሉ ጠንከር ያለ አቋም ማራመዳቸው ተነግሯል። የህወሓትን ደጅ ያንኳኳው ህንፍሽፍሽ የብልጽግናን ቤት እያንኳኳ ነው። ወጥ ድርጅት መስርቻለሁ ያለው ብልጽግና እንደምባይ ካብሊናድ ከባድ ማዕበል ከፊቱ ተጋርጦበታል። የመጨረሻው የኢትዮጵያ ጠቅላይ ሚኒስትር በመሆን በፕሬዝዳንትነት ለመጠራት የቋመጡት አብይ አህመድ የመዘዙት ካርድ ፓርቲያቸውን ለሁለት እየሰነጠቀው ነው። ከውስጥ ምንጮች በተገኘ ዋቢ መረጃ በተለይም የአማራና ደቡብ ምዕራብ ኢትዮጵያ ብልጽግና አባላት ከብልጽግና ሐሳብ አፈንግጠዋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በባህር ዳር ተገኝተው አማራ እንደ አረጋ ከበደ አይነት መሪ አግኝቶ አያውቅም ሲሉ የተናገሩት ልባቸው የሻከረ የአማራ ብልጽግና ሰዎችን ልብ ለማለስለስ አስበው እንደሆነ ተነግሯል። በተለይም የአማራና ኦሮሚያ ክልል የብልጽግና ባለስልጣናት ሰፊ ቅራኔ ውስጥ ገብተዋል። በአንድ ፓርቲ ስር ሆነው አንድ ቋንቋ አውርተው መግባባት ተስኗቸዋል። ሽመልስም ሆኑ አረጋ ከበደ በብዙ ጉዳዮች ላይ ሰፊ ልዩነት ውስጥ እየዋለሉ ነው። ይህንን የሚዋለል ቅራኔ ማስታረቅና የማግባባት ሚናው የጠቅላይ ሚኒስትሩ እንደሆነ በርካቶች እምነታቸውን እየገለጹ ነው። በዚህም ጠቅላይ ሚኒስትሩ በአማራና ኦሮሞ አመራሮቻቸው ውጥረት ሳንዱሽ መሆናቸው ተሰምቷል። የሁለቱ ብልጽግና ቅርንጫፎች ክፍፍል በብልጽግና ውስጥ የፓርቲ መፈንቅለ መንግስት ይደረጋል የሚል አደገኛ ስጋትን ፈጥሯል።